በጣም ትገርሚያለሽ ማዬ። በጭራሽ እንዲህ ልትይኝ አይገባም ነበር። ይሄን ያህል ምን ስላልኩሽ ነው እንደዚህ የምታካብጂው? ከዚህ በላይ ምን ልትይኝ ፈለግሽ? ሚኪን ካጁ እያልሽኝ እኮ ነው። እና ታዲያ ይሄን ያህል ግዳዩ አላልኩሽም እኮ። እራስቸው። ቆይ ለአንቺ ክህደት ምን ማለት ነው? ስለኔ ማንም የጠየቀሽ የለም። ምን ነው ከሃዲነትሽን ስላስታወስኩሽ አፈርሽ እንዴ? ትርሲት ዝም ብለሽ አፍሽን አትክፈቺ። አይገርምሽም? እስከ ዛሬ ከሃዲ መሆንሽ የሚያሳፍርሽ አይመስለኝም ነበር። ስሚ፣ ስለዚህ ጉዳይ ምንም እንዳታወሪ። ቆይ አንቺ ምን አይነት እናት ነሽ? እንዴት ለልጅሽ ክህደትን ታስተምረልሽ? ትርሲት ገደብሽን አትለፊ። እውነቴን እኮ ነው። ቢያንስ አንቺ ከተሳሳትሽው ነገር ተምረሽ እኔ መክረሽ ማስተካከል ሲገባሽ እንዴት እንደዚህ ትይኛለሽ? እኔ ላንቺ የሚጠቅም ነገር ብቻ ነው እየነገርኩሽ ያለሁት። እና ለኔ የሚጠቅመው ሚኪን ከርቶ ከብሩክ ጋር መሆን ነው? አንቺ ክህደት አልሽው እንጂ እኮ ነገርየው ምርጫን ማስተካከል ነው። እንደዛም ከሆነ መምረጥ ያለብኝ እኔው ራሴው ነኝ። አንቺ ልጅ ለምንድን ነው ሰው የሚልሽን የማትሰሚው? በዚህ ሰዓት ሚኪ በፍጹም አይጠቅምሽም። አይ ማዬ፣ እረሳሽው እንዴ? ምኑን ነው የረሳሁት? ከዚህ በፊት እኮ ሚኪን አግቢው እያልሽ ስትጨቀጭቅኝ የነበረው አንቺ ነበርሽ። እና ታዲያ በሰዓቱ ነበራ። አሁን ግን ብሩኬ ስለመጣ ሚኪ አያስፈልግም። ለአንቺ ቃል ኪዳን የሚባለው ነገር ተራ ነው ማለት ነው? እሱ እንደ ሁኔታው ይወሰናል። ቆይ አንቺ ትዳርን እንዴት ነው የምታዩ? የህፃናት ጨዋታ ነው እንዴ የሚመስልሽ? ቆይ ይሄ ሁሉ ሙግት ሚኪን አልፈታውም ለማለት ነው? አዎ፣ እንደውም ላንቺ ልስል አልፈታውም። አልፈርድብሽም። የምታጭውን ነገር ስላላወቅሽ ነው እንደዚህ መጥቶኝ። አንቺ ያሳሰበሽ የብሩኬ ድርሻ መውሰድ ነው አይደል? አዎ፣ ችግር የለውም ይውሰደው። ሚኪን ፌስታሉን አስይዞ መሸኘት እየቻለ ለምንድን ነው ብሩኬን ሁሉ ገንዘብ የሚወስደው? ጭራሽ ሚኪን አውጥቼ እንድጥለው ነው ፍላጎትሽ? እና እሱ የሚካፈል ልትይ ይሆናል እኮ አንቺ አታፍሪ። እሱን አላሰብኩበትም። ለምንድን ነው ያላሰብሽበት? ምክንያቱም ሚኪን ለመፍታት ምንም ስላላሰብኩ። ለማንኛውም አስቢበት። ሚኪን መፍታት በጣም ቀላል ነው። ምናልባት ካዘንሽለት የሞራል ካሳ መስጠት ብቻ ነው። ሲጀምር የትኛውን የምታውቂውን ሞራል ነው የምታወሪው? አንቺ ልጅ ስርዓትሽን ያዢ። ምን ያጨማልቅሻል? እውነቴን ነው። አንቺ እኮ ሞራል መስበር ብቻ ነው የምታውቂው። ለዚህ ደግሞ አባቴ ምስክር ነው። አቁሚ ትርሲት። አዎ፣ አባቴ በአንቺ ምክንያት ከሰው በታች ሆኖ ሴት ጠልቶ እንደኖር ታውቂያለሽ። ትርሲት ዝም በይ በቃ። ዝም አልልም። አዎ፣ አባቴ በአንቺ ምክንያት ነው ህይወቱን ሙሉ ተሰቃይቶ ይኖረው። እኔን ስለወቀሽ ያለፈው ነገር የሚመለስ ይመስልሻል? አውቃለሁ ያለፈውን መመለስ አልችልም፣ ግን አንቺን ሰምቼ የወደፊቴን አላበላሽ። እንደዛ ነው? አዎ እንደዛ ነው። በጣም ጥሩ። በነገራችን ላይ አባዬ አንድ ምክር እየመከረ ነው ያሳደገኝ። ኧረ እባክሽ። ምን አለሽ ደግሞ? እንደ እናትሽ ከሃዲ እንዳትሆኚ ይለኝ ነበር። ኧረ እንደዛ ይልሽ ነበር? ቆይ ምን አለበት ደህና ነገር ቢመክርሽ? ከዚህ በላይ ምን ይንከረኝ? የህይወቴን መርህ እኮ ነው ያሳየኝ። ኧረ እንደዛ ነው? አዎ። ገደል መግባት ትችያለሽ። ስቱፒድ። ወይኔ ሂሩት፣ ለራስሽ ባልኳት እንደዚህ መልሰን ትሰድበኛለች። ሰው እንዴት ለራሱ አያውቅም? እቺ ደነስ። እንዴ ብሩኬ ምን ታረጋለህ በዚህ ሰዓት? ቾምቤ ጉድ ሆነናል። የምን ጉድ ነው? ልዕልት ምን ሆነች? ምን እባክህ ልዕልት አደጋ ሳይደርስባት አይቀርም። የምን አደጋ ነው የምትለኝ? ብሩክ ቆይ መኪና ገጫት? አይ መኪና እንኳን አልተጋጨም። እና የምን አደጋ ነው የደረሰባት? እኔ እንጃ ቾምቤ አላውቅም። ምን ማለት ነው አላውቅም ማለት? አሁን አደጋ ደረሰባት አላልከኝም እንዴ? እሱማ ብያለሁ እኮ። እና ታዲያ ምን እንደደረሰባት ለምን አትነግረኝም? አስጨነቀኝ እኮ ቾምቤ። እኔም እኮ በጣም ነው የጨነቀኝ። ምን እንደተፈጠረ እንኳን ግራ ነው የገባኝ አሁን ላይ። መጀመሪያ ተረጋጋና የሆነውን ነገር ንገረኝ። ስለምትረዳኝ አመሰግናለሁ። ችግር የለም። አንተ ብቻ ተረጋግተህ የተፈጠረውን ነገር ንገረኝ። እሺ እነግርሃለሁ። ልዕልት ላይ ምንድን ነው የተፈጠረው? በቃ ልዕልት ወደ ቤት እየገባች ደውላልኝ ነበር። ለምንድን ነው የደወለች? በቃ ስታናግረኝ የሆነ ሰው እየተከታተላት ስለነበረ
በጣም ፈርታ ነበር እኮ። ለምንድን ነው የሚከታተሏት? እሷማ እንደምትለው ከሆነ በቃ ቀን ላይ የሆነ ሰው መጥቶ እገልሻለሁ ምናምን እያለ እየዘተብኝ ነበር ነው ያለች። እገልሻለሁ? ማን ሰው ነው እሱ ይገላል? እኔ አላውቅም ቾምቤ። ቆይ ለምንድን ነው እገልሻለሁ ያላት? አላውቅም፣ ያው በስራ ምክንያት ምናምን ተጋጭቶ መሰለኝ። እንደዛ ከሆነ ማንነቱ በደንብ ታውቀዋለች ማለት ነው። እሱማ በመልክ እንጂ በስም አታውቀውም። ስሙን አታውቀውም? ስሙን እኮ ማወቅ ነበረባት። ብታውቀውማ ኖሮ በጣም አሪፍ ነበር። ቢያንስ አሁን ላይ እንደዚህ ከምንጨናነቅ የሆነ አንድ ተጠያቂ የምናደርገው ሰው ይኖራል ማለት ነው። ቆይ እቺ ሴትዮ ያማታል እንዴ? ሰው እያስፈራራት እንደሆነ ለምንድን ነው ለእኛ ቀድሜ ያልነገረችን? እኔ እንጃ ቾምቤ፣ ለምን እንዳልነገረችኝ አላውቅም። መናገር ነበረባት። እሺ ቆይ ስልክ ካወራችሁ በኋላ ምን ተፈጠረ? ገና አውርታኝ እኮ ሳጨርስ ነው በድንገት ስልኩ ጆሮ ላይ የተዘጋው። ምን ጮኸች ነው ያልከው? አዎ፣ ከጮታው በኋላ ምንም የሰማሁት ነገር የለም። ቆይ ሰውየው እንደዛ ተዋደረገው ማለት ነው? አላውቅም ቾምቤ፣ ግን በቃ ልዕልት በምንም ታምር መሞት የለባትም። ወይ ቆይ አንተ ከዛ በኋላ ምንም አላደረግም? እንዴት ምንም አላደርግም? ወደ ሰፈር እየገባው ነው ምናምን ስላለችኝ በቃ ሰፈራው ድረስ ሄጄ ነበር። እሺ እና ምን አገኘ? ምንም አላገኘው። እና ታዲያ ምን ትጠብቃለህ? ፖሊስ ጣቢያ መለከትክ? ፖሊስ ጣቢያም ሄጄ ነበር። እና ሄደ ምን አልካቸው? በቃ የተፈጠረውን ነገር ሁሉ ካስረዳኋቸው በኋላ አንተ እንደምትለው ድብድባም ሆነ ግድያ አልተፈጸመም ነው ያሉኝ። ኧረ እባክህ እንደዛ አሉ? አዎ፣ እንደዛ ሲሉኝ ደግሞ በቃ ምናልባት አፍኗት ሊሆን ይችላል ምናምን ብዬ ስጋት ውስጥ ገብቻለሁ። ልክ እኮ ነህ። አፍነው አሰቃይቷት ይሆናል። ወይኔ። እሺ አሁን ምንድን ነው ቆይ የምናደርገው? እኔ ምን አውቃለሁ ብሩኬ። ቾምቤ፣ እኔ በጣም እየጨነቀኝ ነው ያለው። ወይኔ ቾምቤ፣ ልዕልት አንድ ነገር ትሆንና ሰውየውን የገባበት ገብቼ ነው የምገለው። ወይኔ፣ እኔ በዚህ ሰዓት የምፈልገው በቃ ምንም ሳትሆን እንድናገኛት ነው። ወይኔ። እሺ ቆይ ምንድን ነው የምናደርገው? ያው ለፖሊሶቹ አመልክተህ የለ? ማመልከቱንማ አመልክቻለሁ እያልኩ አይደል እንዴ? ያው ፖሊሶቹ የሚሉትን ለመስማት መጠበቅ ነው እንዴ ቾምቤ። ቆይ ፖሊሶቹ የሆነ ነገር እስከሚሉ እጃችንን አጣምረን እንቀመጥ እያልከኝ ነው? ሌላ አማራጭ ምን አለ ታዲያ? አላውቅም፣ ግን በቃ የሆነ ነገር ማድረግ እንዳለብን ነው የሚሰማኝ። ብሩኬ፣ አሁን ምንም ማድረግ አንችልም። ነገ ጠዋት ተገናኝተን ምን ማድረግ እንዳለብን እንወስናለን። በቃ እኔ ልጅ። ቆይ እኔም ዘጋግቼ ልውጣ፣ ጠብቀኝ። መጣ። እሺ በቃ ቶሎ በል። በጣም ይቅርታ ተርሴት፣ በሌሊት ቀሰቀስኩሻል። ችግር የለውም ብሩኬ። አመሰግናለሁ። እኔማ የሆነ ነገር ትሆናለህ ብዬ እንቅልፍን ቢሆን ነበር። በማያገባሽ ነገር አስጨነቅኩሻል። እንደሱ አትበል ብሩኬ። እሺ በቃ አይደለም። እና እንዴት ሆነሽ ልጅቷ? የከፋ ጉዳት ደረሰባት እንዴ? እርግጠኛ አይደለሁም። እንዴት? ምክንያቱም ምንም ያወቅኩት ነገር የለም። በቃ ደብዟ ጠፍቷል። ኧረ እባክህ። አዎ፣ ፖሊሶቹም ደግሞ እዛ አካባቢ ላይ ምንም አይነት ግድያም ሆነ በቃ የተወጋም አደጋም የደረሰበት ሰው የለም ብለው ነው የመለሱኝ። ወይ ጣጣ፣ ምን ይሻላል ባካችሁ? እኔ እንጃ፣ በጣም ነው የጨነቀኝ። አይዞህ ብሩኬ። እሺ፣ ሁሉም ተኝተዋል መሰለኝ አይደል? አዎ፣ ሁሉም ተኝተዋል። በቃ አንቺም ግቢና ተኝ፣ እኔም ተኛ። በቃ እሺ፣ ደህና እደር። እሺ። እንዴ ይታይ እስካሁን አልተኛሽም እንዴ? አዎ አልተኛሁም። ምን ነው ለምን አልተኛሽ? እኔ እንጃ እንቅልፍ እምቢ አለኝ። ምን አመመሽ እንዴ? አላመመኝም፣ ደህና ነኝ። አንተ ግን እንዴት ሆንክ? አገኛት? አይ አላገኘኋትም። ቆይ እሺ የት ገባች ይባላል?
ስልኳ ላይስ መልሰህ ደወልክ? ደጋግሜ ደውዬላታለሁ ግን ስልኳ ዝግ ነው። ቆየት ነው የፈለካት? ሰፈሯን ፈልጌያታለሁ። ፖሊሶች ጋር ሄጄ ጠይቄያለሁ ግን ምንም ያገኘሁት ነገር የለም። ቤቷ አልሄድክም እንዴ? ቤቷ ምን አደርጋለሁ ብለሽ ነው? ጥቃቱ እኮ የደረሰባት መንገድ ላይ ነው። እና ታዲያ ምን ተሻለን? አላቅም ግን በጣም ነው የጨነቀኝ። አይዞህ በቃ እሺ ብሩኬ። ሰው ድረስልኝ እያለ አለመድረስ በጣም ያማል። አንተ እኮ የቻልከውን በሙሉ ሞክረሃል። ከዚህ በላይ ደግሞ ምንም ማድረግ አትችልም። ከዚህ በላይም ላደርግላት ይገባ ነበር። በቃ ራስህን አትውቀስ። ከዚህ በላይ ምንም ልታደርግላት አትችልም። ብቻ ደህና እንድትሆን ብቻ ነው ጸሎቴ። አዎ ዋናው እሱ ነው። ደህና ትሁን። አንቺ እንዴት ነሽ ግን? እየተሻለሽ ነው? እኔ ደህና ነኝ፣ እየተሻለኝ ነው። አይዞሽ ሚጣዬ፣ ነገ ከነገ ወዲያ ደግሞ በደንብ ይሻልሻል። አትጨነቅ። አሁን እኮ በጣም ደህና ነኝ። በቃ አንተኛ፣ ጋሼንም እንዳንቀሰቅሰው። እሺ የት ነው ግን የምተኛው? ለዛሬ ሶፋው ላይ ልተኛ። እዛ ይሻላል? አዎ እዛ ይሻላል። አመጣጤም እኮ ብርድ ልብስ ለመውሰድ ነው። እሺ ቁም ሳጥኑ ላይ ልልክ። እሺ ደህና ደር ብሩክ። በቃ ደህና ደሪ፣ ተኝሽ። እሺ ብሩክ። አንተ ደሞ ዛሬ ሰላምታም የለም እንዴ? በጣም ይቅርታ። እንዴት አደርሽ ወይዘሮ ሂሩት? እኔ ካልኩ በኋላ ነው የምትለው? ይቅርታ ሐሳብ ውስጥ ሆኜ እኮ ነው። አልቀረብህም። ሰው ሲል ሰምተሃል። ደሞ አንተ ምን ሐሳብ አለብህና ነው የምታስበው? ያው ሰው አይደለሁ ማሰቤ መች ይቀራል ብለሽ ነው። ተው በእናትህ እድሜ ለትርሲት በል። እኔ የመሰለ ቤት እያኖረች ደሞ አንተ ምን ሐሳብ አለብህ? እሱስ ልክ ነሽ። ጥሩ ህይወት እየኖርኩ ነው እግዚአብሔር ይመስገን። አንተ ግን በቃ ምንም ምስጋና የሚባል ነገር አታውቅም አይደል? ለመሆኑ ራስን ግን በደንብ ተመልክተሃል እንዴ? ቆይ ምን ሆንኩ? እንደዚህ ለሚያይ ሰው እኮ የዚህ ቤት ዘበኛ እንጂ ምንም አባወራ አትመስልም። ተይ እንጂ ወይዘሮ ሂሩት እንደዚህማ አትናገሪ። እውነቴን ነው። ምንም እህል በልተህ የምታድር አትመስልም። አይ ሂሩት ይሄን ያህልማ አትናገሪ። ሚኪሙት እንኳን ቁርስ ምሳራት በልተህ ልታድር በቡና ቁርስ የምትኖር እኮ ነው የምትመስለው። ምን አባቷ ነው እቺ የሚገለፍጠው? የሆነች ግልፍጥ ጥርስሽ ይገባው። ለማንኛውም እድለኛ ነህ። ይሄው ከትርሲት ጋር 1 አመት ኖርክ። አዎ እድለኛ ነኝ። ስለዚህ ከዚህ በኋላ ምንም ቢፈጠር አይቆጭህም ማለት ነው። እሱ ደግሞ ምን ማለት ነው? ያው ብትፋቱም ጥሩ ትዝታ ይዘሃል ብዬ ነው። እኔ በትዝታ የምኖረው ሽማግሌ ወይም አሮጊት አይደለም። ማን ነው አሮጊት ብቻ ነው በትዝታ የሚኖረው ያለ? እሱ እኔን አይመለከተኝም። ለማንኛውም እኔ ግን ከትርሲት ጋር አብሬያት ማርጀት ነው የምፈልገው። ምኞት አይከለከልም። ይሄ ምኞት ብቻ እንዳልሆነ እድሜ ይስጠንና አብረን እናያለን። እስቲ እናያለና ያቆየን። በነገራችን ላይ አንድ ነገር ልንገርሽ። ምንድነው እሱ? በእኔና በትርሲት መሀል የሚገባ ሰው ማንም ይሁን ማን አልታገስም። ምን ልታደርግ? ማደርገውን አሳይሻለሁ። እውነትም ሚኪ ወንድ እያጫወተ ነው። ሰላም ወይ ሂሩት? አይ ሚኪ አንቺም ወንድ ሆነሽ ትፎክሪያለሽ። ሙቃም ጥሩ ለውጥ ነው። እናቸውን ቢቆይ አንተ ጋር ምንም አዲስ ነገር የለም ማለት ነው? ምንም የለም። ወይኔ እና በእናትህ ቆይ እሺ ምን ተሻለኝ? ለምን ፖሊስ ጣቢያ ድጋሚ? እዛማ ሄጄ ነበር እና ምን አሉ? ምንም አዲስ ነገር የለም እባክህ። እንዴት አዲስ ነገር የለም ይሉሃል? እነሱማ እንደሚሉት ከሆነ አንተ እንደምትላት አይነት ሴት አደጋ የደረሰባት ሪፖርት አልተደረገም ነው የሚሉት። እና ምን ተሻለ? በቃ ድንገት አፈና ምናምን ሊሆን ስለሚችል ክትትል አድርገን እናሳውቃለን ነው የሚሉት። ወይ ጣጣ! ታዲያ ምን ተሻለ? በእናትህ እኔ ምን አውቄው በእናትህ ቾምቤ። ካልሆነ ቢሮ አንሂድ እንዴ? እንዴ ቢሮ ሄደን ምን እናደርጋለን? ድንገት አስፈራረኝ ያለችውን ሰውዬ ጥበቃዎቹ አይተውት ከሆነ እንጠይቃቸው። አይ ቾምቤ
በቀን ውስጥ በጣም ብዙ ሰው ነው የሚመላለሰው። ቆይ እንዴት ነው ከዛ ሁሉ ሰው ማን መለየት የሚችሉት? እንዴ እረስቼው ፎቁ ላይ እኮ ሴኩሪቲ ካሜራ አለ። አለው እንዴ? እኔ እንጃ። አንተ አላየኸውም ማለት ነው? አለ። እኔ አይቼዋለሁ። እርግጠኛ ነህ? አዎ እርግጠኛ ነኝ፣ አይቼዋለሁ። እንዴ እንደዛ ከሆነማ በቃ ወደ እሷ ቢሮ ብቻ የገቡትን ሰዎች ለይቶ መመርመር ይቻላል ማለት ነው። ይሄ እኮ ለፖሊሶቹ ወሳኝ ፍንጭ ነው። በቃ ስለዚህ መጀመሪያ ወደ እሷ ቢሮ ሄደን ቼክ እናደርግ ማለት ነው። እና ምን ትጠብቃለህ? ተነስ እንሂዳ። እሺ። ይቅርታ ብሩኬ፣ ቁርስ ሳልልህ ለምን ቁርስ በልተን አንሄድም? አይ ቾምቤ፣ ቆይ ስታስበው በዚህ ሰዓት ቁርስ ልብላ ብል ራሱ የሚበላልኝ ይመስላል? ድንገት ካልበላ ብዬ እኮ ነው። ኧረ ተው በእናትህ፣ መጀመሪያ እስኪ እዛ ሄደን መጨረስ ያለብን ጉዳይ እንጨርስ ይሻላል። አዎ ቶሎ። ማናችሁ? ሄጃለሁ። ቤቱን እያያችሁ እና መልካም እባቦች ተረገሙ። ልልቲ ቾምቤ ደህና ነኝ። በጣም ነበር የጨነቀኝ። እንዴት ነሽ? አለሁ ደህና ነኝ። በጣም ነበር የፈራሁልሽ ልልቲ። ቾምቤ አታስብ፣ ደህና ነኝ። ተመስገን አምላኬ። ልልት ብሩክ ደህና ነሽ ግን? ደህና ነኝ ማለቴ ምንም አልሆንሽም? አሁን ደህና ነኝ ብሩክ። እኛ እኮ በቃ ጥበቃው ውስጥ ላይ ገብታለች ምናምን ብሎ ሲነግረን አላመንነውም ነበር። ለጊዜው ደህና ነኝ ብሩክ። ቆይ ግን ማለቴ እንዴት ነው ሊለቁሽ የቻሉት? እስቲ አረፍ በልና እናወራለን። ቆይና ካላፈኑሽ ታዲያ ለምንድን ነው የጮሹ? የጮኩትማ ስልኬን ነጥቀውኝ ስለነበር ነው። ሙድያሽ ነው ዴነት? እውነቴ ነው ቾምቤ። ስልክሽን እኮ በእጅሽ ይዘሽዋል። እሱማ አሁን መልሰውልኝ ነዋ። እና ሲከታተልሽ የነበረው ሌባ ነበረ ማለት ነው? ሌቦች አልነበሩም እንዴ? እና ሌቦች ካልሆኑ ታዲያ እነማን ናቸው? እነዛ ሰዎች ነበሩ ብሩክ። መልእክት እያስተላለፉልኝ ነበር። የምን መልእክት ነው እሱ? ይሄን ወረቀት ነው ስገባ ከስልኬ ጋር ያገኘሁት። እንዴ ቆይ ይሄንን እነሱ ናቸው የጻፉልሽ? እነሱ ናቸው ጽፎ የሰጡኝ። እስቲ አምጣ እስቲ ብሩኬ። ስልክሽን ከጆሮሽ ላይ ወሰድነው ለማስጠንቀቂያ ነው። በሚቀጥለው ጭንቅላትሽን ቆርጠን ነው የምንወስደው። ሐሳብሽን ዛሬ ማታውኑ አሳውቂኝ፣ ያለበለዚያ የመጨረሻሽ ነው። እንግዲህ የስልኩን መሰረቅ ማስፈራሪያ ነበረ። ቆይ እነሱ ማን ስለሆኑ ነው እንደዚህ የሚያስፈራሩሽ? ቾምቤ ሰዎቹ በጣም አደገኛ ሰዎች ናቸው። ይሄኛል ከምታስበው በላይ በጣም ከባድ ሰዎች ናቸው። ወይኔ ቆይ ሻው ምንድነው ማድረግ የምንችለው ነገር? ለፖሊስ ማመልከት ነው። ሌላ ምን ይደረጋል? ልክ ነህ ቾምቤ፣ አሁኑኑ ለፖሊስ ማመልከት አለብን። አው ልልቴ ተነሽ፣ ፖሊስ ጣቢያ እንሂድ። እንዴ ለምንድን ነው የማትሄጂው? ምክንያቱም መግባት ያለብኝ ችሎታ አለ። ወይ ጣጣ። ቆይ እሺ ታዲያ ምን ይሻላል? ከቻልኩኝ ከሰዓት ወይ ነገ አመለክታለሁ። ጥሩ እሺ በቃ እስከዛ ድረስ እኔ አብሬሽ እሆናለሁ። አይ ብሩኬ እንደዛማ አይሆንም። ለምንድን ነው የማይሆነው? ምክንያቱም ቀን ላይ ምንም ሊያደርገኝ አይችሉም። በዛ ላይ ፍርድ ቤት ነው የምውለው። እሺ ታዲያ ወደ ማታ እዚህ መተሽ ነው ወደ ቤት የምትሄጂው? ይመስለኛል ብሩኬ። ጥሩ ለማንኛውም እደውልልሽና መጥቼ ወደ ቤት እሸኝሻለሁ። ካላስቸገርኩ ደስ ይለኛል። ይሄ ነገር ደሞዝ አለው እንዴ? ምኑ? ጋርድነቱ ነው ካለው። እኔም ላጅብሽ ብዬ እኮ ነው። ወረኛ ከምሬን እኮ ነው። አንተ እንኳን ለጋርድነት አመጥተንም ሌላ ስራ ፈልግልሃለሁ። እኔ ምን አገባኝ? ቀረብሽ። ችግር የለም ለጊዜው ብሩክ ይበቃኛል። እንዳልሽ በጣም አሰቃቂ ወንጀል ሊሰሩት። ኧረ እባክሽ አሁን የችሎት ሰዓት ረፍዶብኛል። እንውጣ።
ዘንድሮ ሳር ቅጠሉ ነው የተነሳው። ምነው ደግሞ አያልቅበት። እዛ ቤት አንድ ተንከስ ሴት ይመጣለች አይታታለህ? አዎ አይቻታለሁ። ያቺ አሮጊቷን ሴትዮ አሮጊት ነው ያልከው? እኔ የሆነች አሮጊት ሴትዮ ነው አየሁት። ሰማ እኔ እንደሰማው እሷ እንደዚህ ስትል እንዳልሰማ። እንዴ ምን አልኩ? አሁን አሮጊት ምናምን ስትል አልነበር እንዴ? እና አሮጊት አይደለች? በራስ ላይ ጦርነት ማወጅ ፈልጋል መሰለኝ። ምንድነው? ምን አጠፋው? ሰማለህ? ሴትዮ አሮጊት ስትላበስ ሰማ አንቃ ነው የምታንጠለጥል። ኧረ እባክህ አይደለም አሮጊት መባል አንቱ ሲሏት እንኳን በጣም ነው የሚደብረው። ያቺን የምታክል ሴትዮ ነው አንቺ ብዬ የምጠራት? ኧረ ያሰፍራል ሚኪ። እዛ ቤት መቆየት ከፈለክ ኧረ እባክህ እና መቅደል ደስ ይላችኋል ማለት ነው? እባክህ እሷ አሁንም ወጣት ነኝ ብላ ነው የምታስበው። እምቢ አላረጅም ናት። ቀላል እምቢ አላረጅም ናት እንዴ? አንተ የራሷን እድሜ ቁርጥምጥም አርጋ በልታ እኮ ወኔ ላይ ጥባጥቤ መጮት ያምራታል። እንዴት? ምን እንዴት አለ እንዴ? አንተ እኔን ከትርሲት ለማፋታት ይኸው ማሴር ጀምረኝ እንዴ? ፓፓፓ እንደዛማ ከሆነ በጣም ከባድ ሴት ናቸው ማለት ነው። ቀላል እርጉም ናት። ቆይ አንተን አፋታ እሷ ምን ትጠቀማለች? ትርሲትን ከብሩ ጋር ታጋባ ፈልጋ ነው። ዙሩ ቀሯል በለኛ። ሴትዮዋ በጣም እርጉም ነች። የሆነ ነገር ለማሳካት ከፈለገች ወደ ኋላ አትል። ቆይ ግን አንተ ይሄን ሁሉ ነገር እንዴት አወቅ? እባክህ እንዴ ትርሲትን ስመክራት ሰምቼ እኮ እዚህም ደርሷል። ታዲያስ አይገርምም? እኔ ምን ግን ትርሲት ምን አለች? ማለቴ ብሩክን አግቢው ምናምን ስትባል ታውቃለህ? ተከስታ እውነት ለመናገር በእኔ ፍቅር በትርሲት በጣም ነው የኮራሁት። በጣም እንዴት እንዴ ሚኪን ወደዋለሁ፣ አፈቅረዋለሁ፣ አርፈሽ ተቀመጪ ብላ ቆሎዋን ገፋን ያባረረቻት። እስቲ ተከስተሙት በለኝ ተከይሙት እንዴ እንኳን ደስ አለ ሚኪ። ተስኖያ ታባታችሁ አስፋል። በዚህ ጨዋታችን ላይ ደግሞ ቢራ ብጨመር ምናምን እንዴት እንደሚሆን ልዘዛ። አረ እንዴ የምን ቢራ እንዴ? ውስኪ ብንወርድ አይሻልም? በትክክል ለዚህ ደስታችንማ ውስኪ ነው የሚገባል። እናት ማነሽ? እና ታዲያ ብላኪውን ሬድ ሌብል። አረ አንተ ደስ ያለ ቆይ ግን ከዛ በፊት አንድ ጥያቄ አለ። ምንድነው እሱ? ሚኪ እየወረደ እየመጣ ብናወራበት አይሻል? ወይ እየጠጣ ደስ ይሻላል። ወይ ተከስታ ይደርሳል አልኩ። እስቲ ቆይ መጀመሪያ የምጠይቀው መልስልኝ። እሺ ቶሎ ጠይቀኝ። ምንድን አንተ ግን ቆይ እዛ ቤት ምን ይሰራል? እናንተ ቤት ነው? አዎ እኛ ቤት ምን እየሰራ ነው? ያው ሹፌር ነኝ። ምን አታውቅም እንዴ? ሚኪ ራስ አይደለ እንዲያስገባኝ ሰማለህ ተከስታ። እኔ እኮ ወሬ ሰብስባ አምጥተህ እንድሰጠኝ ነው እንጂ እዛ ቤት ገብተህ እንድቀልድ አይደለም ያስገባው። አዎ አይ እሱ ማለት ተከስታ። እኔ እኮ የሰማህን ወሬ ሰብስበህ መጥተህ እንድትነግረኝ ነው እንጂ እዛ ቤት እንድቀልድ አይደለም ሹፌር ብዬ ያስገባው። ያው ያን ያህል የሚነገር ደህና ነገር እኮ ስላላገኘው ነው እንጂ እሱ የሚረባ ነገር የለውም። እባክህ እና ታዲያ አንተ ምን ይሰራ ነው እንዴ? አንድም ወሬ እኮ አምጥተህልኝ አታውቅም። አዎ ምንም አላገኘም። ኧረ እባክህ ምንም ይረባ ነገር አላገኘህም? ኧረ ሚኪ ዝም በል። ስማ ተከስተ፣ በፊት ደደብ ነበርክ፣ አሁን ደንቆሮ ሆነህ። ኧረ ሚኪ ዝም በል በእናትህ። ሚኪ አትበለኝ። ሚኪ ተው እንጂ። እኔ እኮ ቆይ ያ ሁሉ ወሬኛ ለፍላፊ በበዛበት ቤት ውስጥ ምንም ወሬ የለም ስትል ትንሽ እንኳን አታፍርም? አንተ እኮ አልገባህም። እኔ አጠገባቸው ሰው ምንም ነገር አያወሩም፣ ልጉም ነው የሚሉት። እሺ ምን ላድርግ ነኝ? ኧረ አያወሩም? እንደዛ ነው? አዎ እኔ ሲያወሩ ራሱ አይቻቸው አላውቅም። ስለዚህ ከአሁን በኋላ አንተ ከኔም 5 ሳንቲም አታገኝም ማለት ነው። አለቀ። ሚኪ እንደዚህማ አታደርገኝም። እኔ ያላንተ ማን አለኝ? ማንም የለህም አይደል? ያላንተ ማን አለኝ ሚኪ? አንተ ባትኖር ኖሮ እኮ እኔ እዛ ጎዳና ላይ ነበርኩኝ። ይኩ ተከስተ በጣም ግርም የሚለኝ እንደው ምን እንደሆነ ታውቃለህ? ምንድን ነው የሚገርም? እኔ ላይ ብቻ ብልጥ የምትሆነው ነገር። እንዴት? ምን እንዴት አለው? ኪሴ ላይ ተጣብቀ እንደ መዥገር የምትመጠመጠው አንተ አይደል እንዴ? ኧረ ሚኪ እናንተ ከገንዘብ በላይ እኮ ወንድማማችነታችን አይበልጥም? ለምን እንደዚህ ትለኛለህ? ትበላት የኪስ መጥምጥ። እኔ ነው ጥፍረ መጥምጥ ያልከኝ? የምን አባ ጥፍረ መጥምጥ ነው? ኪሳ መጥምጥ ነው ያልኩ። መዥገር አሁን ምን እንደዚህ ከምንሰዳደብ ለምን ያልናችሁ ውስኪ አውርደናል ችርስ አንባባል። አንተ ሰውዬ ቆይ አይገባህም እንዴ?
እያመመህ ነው እንዴ? እኔ ምን አልኩኝ? አንተ ራስ አይደለ እንዴ መጀመሪያ ውስኪ ይውረድ ምናምን ያልከው? እኔ እንደውም ቀለል አድርጌው ቢራ ነበር ያልኩት። አረ እንደው እሳት ይውረድብህ እና ውስኪ አንጠጣ ማለት ነው? መርዝ ጠጣ። ካሁን በኋላ ከኔ 5 ሳንቲም አታገኝ። እንደዚህ ሁሉ ጊዜ በታማኝነት አገልግዬ ካድከኝ ማለት ነው? የራሱ ጉዳይ ነው። ለማንኛውም ለራሱ ወቅበት። እሺ አይ ሚኪ እንዲህ ቦር ሲል በጣም ነው የሚገርመኝ። ነፍሱ በእጄ ላይ እንዳለች ረስቶታል። ደግሞ ሰው ደደብ ይላል ይሄ አጁዛ። ለማንኛውም የዛሬውን ሂሳብ እኔ እከፍላለሁ። ነገ ከነገ ወዲያ ግን ጥፍ ድርብ አድርጌ ነው የማስከፍለው። ዶሮን በረጅሙ ሲያስሯት የለቀቋት መስራት አለበት። ቆይ ሚኪ ካልሰራሁልን የተከስታ አይደለም። እንዴት ዋልሽ ማሚ? እንዴት ነሽ ትርሲቴ? ደህና ነኝ። በቃ ልግባ። ኧረ ነይ አንድ ነገር ልነግርሽ ፈልጌ ነበር። ምንድነው ማሚ? አሁን ደክሞኛል። በኋላ ማውራት አንችልም? ብዙ አያቆይሽም የኔ ቆንጆ፣ ትንሽ ነገር ናት። ነይ አርፍ። እሺ፣ ግን ስለ ትናንትናው ጉዳይ ባልሆነ ስለሱ ነው አይደል አስበሽበት ያደርሽው? አዎ፣ በደንብ አስቤበታለሁ። እና ምን ወሰንሽ? ምንም የተቀየረ ነገር የለም ልጄ። አትሸወጂ። ምንም አልተሸወድኩም እማዬ። በቃ አንቺ ተይኝ። መቼም አልተውሽም። ቆይ አንቺ የኔ ጭንቀት ምንም አይገባሽም እንዴ? በጣም እኮ ነው የተጨነኩት። አውቃለሁ። እና ይሄን ካወቅሽ ለምን አትይኝም? ለምን ሌላ ጭንቀት ትሆኝብኛለሽ? እኔ ምንም ጭንቀት አልሆንኩብሽም። ከዚህ በላይ እማዬ አንጎሌን እያዞርሽ እኮ ነው። አይገባሽም እንዴ? የተጨነቅሽው እኮ ትክክለኛ ውሳኔ ስላልወሰንሽ ነው። እና ለአንቺ ትክክለኛ ውሳኔ መወሰን ማለት መክዳት ነው? ቆይ አንቺ ለራስሽ ማሰብ ቢያቅትሽ ለልጆችሽ አታስቢም? ምን? አንቺ ለኔ እንዳሰብሽልኝ ማለት ነው? አዎ፣ እኔ ላንቺ በጣም ነው የማስብልሽ። አታስቂኛ እማዬ። እውነቴን ነው። ማንን እያወራሽ መስሎሽ ነው? ትርሲት እኮ ነኝ። እሱንም አውቃለሁ። እና ለኔ አስበሽልኝ ነው የምትዋሺ? እኔ አልዋሸሁሽም። ተይኝ በቃ። እኔ በጣም ደክሞኛል። ምንም ማውራት አልፈልግም። እሺ፣ ግን ውሳኔሽንና ምርጫሽን አስተካኪ። አዝናለሁ። ምንም የምቀይረው ሀሳብ የለኝም። እንግዲያውስ እኔ የማደርገውን አውቃለሁ። ምን ልታደርጊ? እሱን አንቺን አይመለከትሽም። እባክሽ እማዬ፣ የማይሆን ነገር እንዳታደርጊ። አንቺ ስለዚህ ጉዳይ ምንም አይመለከትሽም። ምርጫሽን መርጠሻል። እንዴት ነው የማይመለከተኝ? እያወራን ያለነው እኮ ስለኔ ህይወት ነው። አሁን ደክሞሻል አይደል ትርሲት? ሂጂና ረፊ። በጣም ነው የምታናግሪው ማሚ። አይ ቾምቤ፣ ቀኑን ሙሉ እያሳሳክ እዚሁ አልከኛል። ምን ነው ደበረ ታዲያ? አይ መደበር እንኳን አልደበረኝም። እንደውም በጣም ነው ደስ ያለኝ። ዋናው አንተን አለመደበሩ ነው። እነጋሼ ግን ቀኑን ሙሉ ጠፍቼባቸው እኔ እንጃ ምን እንደሚሉኝ አላውቅም። ምን ቅድም ደወልክላችሁ አይደል እንዴ? እሱማ ደውዬላችኋለሁ። ስለዚህ ምንም መጨነቅ አያስፈልግም። ፈታ በል። ለማንኛውም እኔ ልጅ ወዴት ነው የምትሄደው እንዴ? ያው ልልት ጋር ነው የምሄደው። ሌላ የት ሄዳለሁ? ለካ ደውለህ ቢሮ ነኝ ብለሃለች። አዎ ልሂድና እባክህ በዛውም እቤቷ ድረስ ልሸኛት። ብሩኬ እቤት ደርሰህ ሳትገባ እንዳትመለስ። ችግር የለውም፣ እቤቷ ድረስ አስገብቻ ነው የምመለሰው። አደራህን ብሩኬ። እንዴ ችግር የለውም አልኩህ እኮ። እንደውም አንተ ለምን እዛ አታድርም እንዴ? ቆይ ደግሞ እንዴት ብዬ ነው እዛ ማድረው? ምን ችግር አለው ብታድር? ባለፈው ራሱ እዛ ድሬ ትርሲትና ሚጣ እንዴት እንደተቆጡኝ ብታይ። እንዴ አንተ እሷ ቤት አድረሃል እንዴ? አዎ አድሬያለሁ። ምን ነው? መቼ ነው እሷ ቤት ያደርከው? አንድ ቀን እራት ጋብዘኝ ነው። እራት ጋብዘኝ ነው ያልከው? አዎ። ምን ነው? ምን ነው ትለኛለህ እንዴ ብሩክ? እንዴት እኔን ጥላችሁኝ ራስ ስትገባበዙ ትንሽ የማይዛችሁ? ምን ይሄን ያህል እኮ ትልቅ ነገር አይደለም። አረ ከኔ ተደብቆ እራት መገባበዝ ትልቅ ነገር አይደለም ወይ ቾምቤ? እኔ እንኳን ይሄን ያህል የሚያስቀይም አልመሰለኝም ነበር። እኔ አልተቀየምኩም፣ ግን እንዴት አልነገርከኝም? እኔማ በቃ ይሄን ያክል ትልቅ ነገር አይደለም ብዬ ነው። አቤቱ አረ እንዴት ትልቅ ነገር አይደለም ትለኛለህ? ቆይ ምን እያልክ ነው? እኔ እኮ ቤቷ ያደርኩት በጣም ስለመሸና በዛ ላይ ደግሞ ሰክራ ስለነበረ ነው። እና ከሷ ቤት አድረ ምንም ነገር አልተፈጠረም? ቾምቤ ሙት፣ ምንም የተፈጠረ ነገር የለም። ሙት ባትለኝም አንተን አምናለሁ ብሩኬ። አንተ አያልቅብም።
በቃ እኔ ልሂድ። ሂድሽ። ያቺን ሸምጣጭ ግን ንገራት። እንዴ ቆይ ደግሞ ምን ብዬ ነው የምነግራት? እራት ብርቅ አይደለም ብሎሻል በላት። እሺ በቃ እልልሃለሁ። ደግሞ አደራ ያልኩን እንዳትረሳ ንገራት። እሺ አልረሳም። ብሩክ ራስህን ጠብቅ። አታስብ ጓደኛዬ፣ እጠብቃለሁ። በቃ እደውልልሃለሁ። እሺ እሺ ቻው። እኔ የምልሽ ልጄ ሰሞኑን የሆንሽው ነገር አለ እንዴ? ኧረ ምንም አልሆንኩም አባዬ። እርግጠኛ ነሽ? አዎ፣ ግን ለምን ጠየቀኝ? በሰሞኑ ሁኔታዎችሽ እኮ ግራ ስለተጋባው ነው። ማለቴ ምን ግራ የሚያጋባ ነገር አየህብኝ? እንደዚህ ብዬ ነው ለመግለጽ ይከብደኛል፣ ግን ተቀየረሻል። መስሎክ ነው እንጂ እኔ ምንም አልተቀየርኩም። አልታወቀሽ ይሆናል እንጂ መበሳጨት፣ መቆጣት፣ መነጫነጭ ሆኗል። እንደውም በትንሽ በትልቁ ከሰው ጋር መጣላት ሆኗል ሰራሽ። ታውቀኛለህ እኮ አባዬ፣ እኔ ሰው ላይ ካልደረሱብኝ አልደርስም። ከደረሱብኝ ደግሞ እንደማልመለስ አንተም ታውቀኛለህ። አውቃለሁ፣ ግን የሰሞኑ ለየት ያለ ነው። እና ታዲያ ምን አዲስ ነገር ተገኝቶ ነው ተቀየርሽ የምትለኝ? በፊት ላይ ቢያንስ ትንሽም ብትሆን ትዕግስት ነበረሽ። አሁን ግን በትንሹም በትልቁም ነው የምትነጫነጭ። ምናልባት ትንሽ የመሰለ ላንተ ይሆናል እንዴ? ማለፍ የምትችይው ነገር እንኳን በትዕግስት እያለፍሽ እኮ አይደለም። እሺ በቃ አስተካክላለሁ። ማስተካከሉ ጥሩ ነገር ነው፣ ግን ከሱ በላይ ሰሞኑን ጸባይሽን የቀየረውን ነገር ግን ማወቅ እፈልጋለሁ። ምንም የተፈጠረ ነገር የለም አባዬ። ተይ፣ እኔ ግን አልመሰለኝም። እየዋሸሽኝ ነው። ምን አታምነኝም ማለት ነው? ማመን አለማመንን እዚህ ጋር ምን አመጣው? ታዲያ ምንም አልተፈጠረም ብዬ ስነግርህ እኮ አምነህ መቀበል ነበረብህ። እሺ በቃ ምንሻለሁ፣ ግን ራስሽን ጠብቂልኝ። እሺ አባዬ፣ አመሰግናለሁ። እኔ ያላንቺ ማንም የለኝም። ስትሰቃይ ማየት አልፈልግም። አውቃለሁ አባ። ታዲያ ለእኔ ስትይ ራስሽን ጠብቂያ። የኔ ልጅ፣ ያለ እናት ያሳደግኩሽ በኋላ አንድ ነገር ብትሆኝብኝ እጎዳብሻለሁ። ምንም አልሆንም። እሺ ነይ ልኝ የኔ አበባ። ምንም ጊዜ ቢሆን አባትሽ ሁሌም ከጎንሽ እንደሆነ እንዳትረሺ። እሺ አባዬ፣ በጣም ነው የምወድሽ። እኔም እወድሃለሁ አባዬ። ምን ልልት ብዙ ይቀርሻል እንዴ? አይ ጨርሻለሁ። እሺ ብዙ አስጠበቅኩ አይደል? ኧረ ችግር የለውም። ስራ እየሰራሽ አይደል እንዴ? እሺ ይሁን። እስከዛ ምን ይምጣልሽ? ሻይ ወይስ ቡና? አይ ምንም አልፈልግም። ሁሉንም ነገሬን ቾምቤ ጋር ጨርሼ ነው የመጣሁት። አብራችሁ ነው ያላችሁት? አዎ አብረን ነው ያለው። ኧረ እንደውም ሳልረሳው መልዕክት ልኮልሻል። ምን አለ የወረኛ? አንቺ ሸምጣጭ እራት መጋበዝ ለኔ ብርቅ አይደለም ብሎሻል። እንዴ ይሄ ምን ማለት ነው ደግሞ? ምን እባክሽ፣ ባለፈው እኔ ለብቻዬ እራት ስለጋበሽኝ ትንሽ ቅር ብሎታል። እንዴት ሊያውቅ ቻለ? ወይስ አንተ ራስህ ነግረኸው ነው? እኔ ነኝ የነገርኩት። ለምን ነገርከው ብሩክ? በቃ እሷ ጋር ለምን አታርቅም ብሎ ሲጠይቀኝ ባለፈው የተፈጠረውን ነገር ነገርኩት። ቢሆንም ልትነግረው አይገባም ነበር እንዴ። ቆይ ታዲያ ሲያስጨንቀኝ እኔ ምን ላድርግ? በቃ ልዕልት እባክሽን፣ ምን አንድ ቀን እሱን መጋበዝ እኮ። እሱን መጋበዝ ቢከብደኝም እጋብዘዋለሁ። እንዴ ቆይ ደግሞ ለምንድን ነው እሱን መጋበዝ የሚከብደው? አታውቅም እንዴ? ሆድ ከሀገር ይሰፋል የተባለው እኮ እንደ ቾምቤ አይነት ላሉ ሰዎች ነው እንዴ። ይሄን ያህል? ታዲያ ሆዱ ሆድ መሰለ እንዴ? ለግብዣ እንኳን አይመችም እኮ። በይ በይ በይ፣ እኔ እንደሰማሁሽ እሱ ቢሰማሽ ግን ያልቅልሻል። አይ ብሩኬ፣ አንተ ነህ እንጂ እኮ የቾምቤን ሆድ ሀገር ምድሩ ነው የሚያውቀው። አይ እንግዲህ እስካሁን ድረስ እኔ እስካየሁት እኔ እንደዚህ አይነት ነገር አላየሁበትም። አመልና ጅራት ከበስተኋላ ነው ሲባል አሰማም። ቀስ ብለህ ታየዋለህ። እስቲ እናያለና። አንተ ዛሬ ደግሞ ሰላምም ሳትነኝ ዝም ብለህ ልትገባ ነው እንዴ? አላየሁሽም ነበር ለዛ ነው። አንተ ልጅ ምን ሆነሃል? ምን ሆንኩ? ከጠዋት ጀምሮ ጸባይ ልክ አይደለም። ምንም አልሆንኩም። ትንሽ ደስ ያለኝ ነገር ስላለ። ምን ነው ስለሰደብኩ ቅር አለ እንዴ? እንደዛ አይደለም። ከጀርቤ ተደብቀሽ ስታሰር የነበረው ሴራ ነው ደስ ያለኝ። የምን ሴራ? የምን ሴራ ትኛለሽ እንዴ?
ትርሲት ሄደሽ ስታወሪ የነበረውን ያልሰማው መስሎሽ ነው? እኔ ምንም አላወራው። እርግጠኛ ነሽ ምንም ነገር አላወራሽ? አዎ ምንም አላወራው። ቆይ ትርሲት እኔን ፈታ ብሩክ እንድታገባው አልመከርሻትም? እሷ ነች እንደዚህ ያለችህ? ትርሲትማ እንደዚህ የወረደ ነገር አትነግረኝም። ኦኬ ስለዚህ ተደብቀ ስትሰማ ነበር ማለት ነው። አሁን ለማንኛውም ይኸውልሽ ተደብቄ መስማቴና ለስማቴ እንድታቂ አይደለም የነገርኩሽ ያለው። ከጀርባ ተደብቀሽ የምታሴሩን ሴራ አቁሚ ብዬሻለሁ። ይኸውልህ ና ቁጭ በል። ለምንድን ነው የምቀመጠው? ና ቁጭ በል ግድ የለህም። ና የምነግርህ ነገር አለኝ። በእውነት ሚኪ ይሄንን በመስማቴ በጣም ነው ያዘንኩት። ማለት እኔ አንተን ጠልቼ አይደለም እንደዛ ብዬ መከርኳት። ምንም ብትይኝ አላምንሽም። አንተ ደስ እንዳለ ማሰብ ትችላለህ። እኔ ግን የማደርገውን ነገር ሁሉ ለልጆቹ ብዬ ነው። እና ቆይ ታዲያ ለልጅሽ ብለሽ የኔን ህይወት ማበላሸት አለብሽ? ተው እንደሱ አትበል። ይኸውልሽ አሁን አንድ ነገር ልንገርሽ፣ የምታደርጊው ነገር በጠቅላላ አቁም። እሺ? አልችልም ሚኪ፣ አላቆምም። አዎ እንደዛ ነው። አዎ እንደዛ ነው። ስለዚህ ከኔ ጋር ግልጽ ጦርነት ውስጥ ገብተሻል ማለት ነው። እኔ ካንተ ጋር መጣላት አልፈልግም። ሰምኛለሽ? ከጀርቤ እየወጉኝ መጣላት አልፈልግም። እሺ? ስምምነት ማድረግ ግን እንችላለን። አንቺ ራስሽ አይደለሽ እንዴ የማደርገውን ነገር አላቆም ያልሽ? አሁን ደግሞ የምን ስምምነት? በደንብ ከተግባባን መስማማት እንችላለን። ቆይ በምንድን ነው እኔና አንቺ የምንስማማው? አንድ መንገድ አለ። ምንድን ነው እሱ? ብሩክን ከዚህ ሀብት ላይ አንድ ነገር እንዳይካፈል ማድረግ ከቻልን የዛኔ መስማማት እንችላለን። ማድረግ ከቻልን? እንደዛ ማድረግ ካልቻልክ ግን ወዲያውኑ ትርሲትን መርሳት ይሻላል። ትርሲትን መቼም መርሳት አልችልም። ስለዚህ እኔ ባልኩ ሀሳብ ተስማምተሃል ማለት ነው። ወይዘሮ ሂሩት ለትርሲት ስል ምንም ነገር ለማድረግ ዝግጁ ነኝ። በጣም ጥሩ። አሁን ገና ወንድ ሸተትክ። እሺ አሁን ቆይ ምን እንዳደርግ ነው የምትፈልግ? እሱም በደንብ አስበንበት እንወስናለን። ቆይ ግን እንደማከጂኝ በምን እርግጠኛ መሆን ይችላል? በምንም ነገር እርግጠኛ መሆን አትችልም። ዓለም ላይ ሁሉም ነገር ተለዋዋጭ ነው። እና ቆይ ታዲያ እንዴት ነው ካንቺ ጋር አምኜሽ ልሰራ የምችል? እኔ ልክ እንደ ጆከር ቁጠረኝ ማለት አልገባኝም። ምን መሰለህ የኔ ዓላማ ሀብቱ ሁለት ቦታ እንዳይከፈል ብቻ ነው። እሱን አውቃለሁ። እሱን ካወቅ ካዋጣኝ ሰው ጋር ልሰራ እንደምችል መገመት አለብህ። ቆይ ነገርየውን ጨረታ ልታደርጊ ነው? ምንም ማድረግ አልችልም። እንግዲህ የተሰጠህን እድል ተጠቅመህ ከኔ ጋር መስራት ትችላለህ። እንደውም እኔ በራሴ መንገድ ሄዳለሁ። በትርሲት ፍቅር በጣም ተማምነሃል ማለት ነው? በጣም ደግሞ ምንም ብትይ ለውጥ አታመጭም። አትሸወድ። ጠንካራ የተባሉ አለቶችን በነጠብጣብ ውሃዎች ነው የተፈረካከሱት። የትርሲት ልብ በቅርቡ በእኔ ቁጥጥር ስር እንደሚውል አትርሳ። እሱን እናያለን። ደግሞ አንድ ነገር ልንገርሽ፣ ከአሁን በኋላ አንዲት ነገር ብታደርጊ አንላቀቅም። እሺ? ይኸውልህ ሚኪ፣ በዚህ ሰዓት ከኔ ጋር መጋጨት ሳይሆን መስማማት ነው ያለብህ። እሱ ነው የሚያዋጣ። ሰምኛለሽ? ምንም አታመጭም። ሲጀመርም ደግሞ አልስማም። እሺ? እኔ የምልሽ ግን ልዕልት፣ ወይ ብሩኬ፣ ሰዎቹ ይሄን ያክል አደገኛ ከሆኑ ቆይ ለምን ያሹን ኬዝ አታቆሚ? ለምንድን ነው የማቆመው? እንዴ እንዳይገሉሽ ነዋ። እና ፈርቼ ኬዙን ላቁመው? ተበዳይ እኮ ፍትህ እያገኘ ነው። እኔ ፍትህ አያገኘው አላልኩም። እኔ ለተበዳይ ተከራክሬ ፍትህ ካላሰጠው ማን ሊያሰጣቸው ነው? እንዴ ቆይ በአገሪቱ ላይ ያለሽው ጠበቃ አንቺ ብቻ ነሽ እንዴ? እሱማ ሌሎችም አሉ። እና ታዲያ ለምን ሌሎቹ እንዲይዙት አታደርጊም? እነሱም እኮ ነፍስ አላቸው ብሩኬ። ፈርተው ኬዙን ቢያቆሙትስ? ቆይ እና ታዲያ ምን ይሻላል? እንግዲህ የሚሆነውን ማየት ነው። ቆይ እሺ ሰዎቹ ስማቸው ማን እንደሆነ ለምንድን ማትነግሪኝ? እሱን አሁን ላይ ብሩኬ ለአንተ መንገር አልችልም። ለምን? ምክንያቱም እኔ ብቻ ሳይሆን አንተንም አደጋ ውስጥ ስለሚከት ነው። ለሱ ችግር የለውም። ለአንተ ችግር ባይኖረውም ለእኔ ግን ችግር አለው። እንዴት? በፍጹም አንተን አደጋ ላይ መጣል አልፈልግም ብሩክ። እባክሽ ልዕልት፣ በጣም እያስጨነቅሽ ነው ያለሽው። ምንም አትጨነቅ። በቅርቡ እጃቸውን አሰጥቼ ዘብጥያ ነው ማስወርዳቸው። እኔ ግን ምንም አላማረኝም። ግድ የለም ብሩኬ፣ አሁን ጨርሻለሁ። መውጣት እንችላለን። እሺ በይ። ትርሲት ትርሲት፣ ምንድን ነው? ተነሽ፣ እራት አምጥቼልሽ ነው። በእናትሽ ተይ። ትርሲት፣ የምትወጂውን ነገር ነው የሰራሁልሽ። በቃኝ። እንዴ ከመጣሽ እኮ ምንም አልበላሽም። በቃኝ አልኩሽ እኮ። ተቀይመሽኛል ማለት ነው? አዝኜብሻለሁ። ታዲያ በእኔ ብታዝኝ ምግቡን ማኩረፍ ምን አመጣው?
እኔ አኩርፌ አይደለም። ካላኮረፍሽ ታዲያ ተነሽ ብያ። በቃኝ አልኩሽ እኮ ማይ። ስሞትልሽ የኔ ልጅ። እሺ ግን ትንሽ ብቻ ነው የምበላው። ይሁን ትንሽ ከጎረስሽ ይበቃኛል። ልጄ ግን ቅድም የተናገርሽኝ ነገር በጣም ነው የተሰማኝ። ምን አልኩሽ? እኔ ላንቺ እንደማላስብና እንደማልወድሽ መናገርሽ ልክ አይደለም። እባክሽ ማይ ወደ ኋላ እንመለስ። እውነቴን ነው። በጣም ነው የምወድሽ። ደግሞ ሁሉንም ነገር ያደረኩት ላንቺ ስል ነው። እማዬ እንዴት ነው የምታስቢው? እኔና አባዬ እኮ ባንቺ ምክንያት በጣም ነው የተጎዳነው። እሱን አውቃለሁ። እና ታዲያ እንዴት ነው ለኔ ብለሽ የሚሆነው? አንቺ ብዙ የማይገባሽ ነገር አለ። ምንድነው የማይገባኝ ነገር? እስቲ አስረጂ። አባትሽ እኮ ምንም ለውጥ የማይወድ እዛው የነበረ ሰው ስለነበር ነው። እኔ እስከማውቀው ድረስ በሐቁ ከሆነ መለወጥን አይጠላም። አንቺ እንደዚህ የምትይው እንደ አባት ስለምታውቂው ነው። እኔ እንደዚህ የምናገረው እንደ ባል ስለማውቀው ነው። ቆይ ምን አግድሎብሽ ነው ይሄን ያህል? ሲጀመር ምን አሟልቶልን ያውቅና ነው? ለጥቅም ብለሽ ነው ጥለሽ ሄድሽው? አዎ፣ ግን ደግሞ አንቺን ጥዬ መሄድ አልፈለኩም ነበር። እንዴት? ያገባሁትን ሰው አስማምቼ አንቺን ልወስድሽ ነበር። አባትሽ ነው የከለከለኝ። አረ አዎ፣ እንጂ በፍጹም ትቼሽ አላውቅም። በጣም ነው የማስብልሽ። ለኔ ታስቢልኝ ስለነበረ ነው አካባቴ ሊለያይኝ የነበረው። እሱ ጋር ከምትኖሪ ኑሮ የተሻለ እንድትኖሪ ነበር የምፈልገው። እኔ በዛ ሰዓት ያስፈልገኝ የነበረው ከገንዘብ ይልቅ የአባትና የእናት ፍቅር ነበር። አውቃለሁ፣ ግን ያም እንዳይሆን አባትሽን በጣም ነበር የመከርኩት። በቃ ሽማዬ ከዚህ በላይ ምንም እንዳትይ እሺ? ግን በጣም እንደምወድሽ ወቂ። ሰላም ሸሚክ። ብሩኬ እንዴት ነህ? ና ቁጭ በል ተቀላቀለኝ። አይ ተወልግባ እንዴ ለምን? ትንሽ ተጫውታ ጠጥተህ ትገባለህ። ዛሬ ቀኑ ሙሉ ስለዋልኩኝ ሚጣ እንዴት እንደሆነች ልያት። ኦኬ እንደዛ ነው። በቃ እንደዛ ከሆነ ግባ። እሺ ሄሎ ልልት። በሰላም ገባ? አዎ ገብቻለሁ። እምቢ አልከኝ እንጂ እዚህ ብታደር በጣም ነበር ደስ የሚለኝ። እንደዛ ማድረግ እንደማልችል ታውቂ የለ እንዴ? አንተ ዝም ብለህ ነው ያካበድከው እንጂ ኖርማል ነበር። ዋናው አንቺ ሰላም መሆንሽ ነው። እርግጠኛ ነኝ ደግሞ ቤትሽ ገብተው ምንም ነገር አያደርጉሽም። ተስፋ አደርጋለሁ። ይኸውልሽ ለማንኛውም ግን ቤቱን በደንብ እንደዘጋሽው እርግጠኛ ሁኚ። እሺ ብሩኬ፣ በደንብ ነው የዘጋሁት። ከቻልሽ ደግሞ ደግመሽ ቼክ አድርጊ። እሺ ቼክ አደርጋለሁ አልኩህ እኮ። ለማንኛውም አንተ ትጨነቅ። እሺ ሰላም እደሪ። እሺ ደህና እደር። ብሩኬ በቃ ቀኑ ሙሉ ጥፍት ብለዋል ካደል። አረቱ በጣም የሚገርም ሰው። ምን ከቾምቤ ጋር ሆኜ እኮ ነው። ከማንም ጋር ሁን ትንሽ ይደብራችኋል እንኳን በለተኛ ታስበም እንዴ? ያው በቃ ትቻቸው መምጣት እኮ በጣም ስለከበደኝ ነው። ይቅርታ አድርጉልኝ። እሺ በቃ ችግር የለም። እንደው ልጄ ቀን ደውለህ ልጅቷ ደህና መሆኗን ስለነገርከኝ እንደው በጣም ነው ደስ ያለኝ። ምን ጋሼ አሁንም ግን ስጋት ላይ ነው ያለችው። እንዴት? እኔ እንጃ በጣም እያስፈራሯት ነው ያሉት። ቆይ ምን አድርጊ ነው የሚሏት? አላውቅም ጋሼ በቃ የሆነ የጀመረችው አንድ ኬዝ አለ፣ እሱን ካላቆምሽ እንገልሻለን ምናምን ነው የሚሏት። ወይ ጣጣ! እንደው ምን ይሻላል እባክህ? እኔ እንጃ ግራ ግብት ብሎኛል። ምን አሁንም እኮ መንገድ ላይ ጠብቀው አንድ ነገር እንዳያደርጓት ብዬ እስከ ሰፈሯ ድረስ ሸኝቻት እየመጣሁ ነው። ጎሽ ደግ አደረክ። እንደው ተባረክ የኔ ልጅ። አሜን ጋሼ። በቃ እኔ ብርድ ልብስ ልወስድ ነው የመጣሁት። ወስጄ ሳሎን ልተኛ። እንደዚህ ይሻላል? አዎ ለአንቺም ቢሆን ትንፋሽና ሙቀቱ ጥሩ አይደለም። አይደለም ችግር የለውም።
አሁን እኮ በጣም ደህና ነኝ። አይ ከዚህ በላይ በደንብ ልሻልሽና ሰላም ልትሆኝ ይገባል። በሉ ሰላም ደሩ። እሺ እሺ አንተ ማለት ተፈልጋሽ በሉ በሰላም ምን ተፈጥሮ ነው በዚህ በላይ የምንደውለው? ጉድ ሆናል ብሩክ። የምን ጉድ? ልዕልት ምን ሆነች? ወይኔ እናቴ! እንዴ ቾምቤ ለምንድን ነው የተፈጠረውን ነገር ተረጋግተህ ማናገረኝ? ልዕልት ምን ሆነች? ልዕልት ምን ሆነች? ንገረኝ እንጂ ለምን ታስጨንቀኝ? እነዛ አረመኔዎች እንደዛቱ አደረጉባት። ምን? ልዕልትን በጩቤ ብሩኬ፣ ልዕልትን በጩቤ ወጓት። ወይኔ ልዕልት! ወይኔ ብሩኬ! ወይኔ አይሆንም። ወይኔ ቾምቤ እርግጠኛ ነህ? ወይኔ ጉዴ! ወይኔ ልዕልት! ወይኔ ምንድን ነው የሚሻለኝ?